ዛሬ ኢትዮጵያ ውስጥ እየኖርክ ጦርነት አይሆንም እያልክ ራስህን አታጃጅል። ትውልድ የሚቀረጸው ከቀደመው ትውልድ ነው። ይሄኛው ትውልድ የተቀረጸው በጦርነት ነው፣ በሳይንስ ነው፣ ጦር መሳሪያ በማምረት ነው፣ ኃይል በኃይል ማሸነፍ ነው። እግዚአብሔር እንዳያቅ በሳይንስና በፖለቲካ ታውሯል። ታዲያ ይህ ትውልድ ለጦርነት እንዳይወጣ ማድረግ አችልም። በቀላሉ በአንድ ቀን ስለ እግዚአብሔር ማስተማር፣ እግዚአብሔር እንዲያስብ፣ በጉድለት ሁሉ እግዚአብሔር እንዲጠራ ማድረግ አችልም። ስለማይቻልም ነው ለዚህ የደረሰው። በዚህ ሁላ ክፍተት ሁሉ ህዝቡ ምንም አልተማረም። ሁሉም ነገር ልምድ ይጠይቃል፣ ጽድቅም ልምድ ይጠይቃል። ስላለመደ ለጉድለቱ ሁሉ ዝርፊያ ስለለመደ በቀላሉ እግዚአብሔር ማሰብን ቶሎ አልመጣለትም። ስለዚህ ጦርነት አይሆንም እያልክ ራስህ እያጃጃልክ ለመከራ አትሁን። ቀድመ ጦርነትን አውግዝ። በነገር ሁሉ ለጦርነት የሚወጣ ኃይልን መቀነስ ነው። ሌላ ምንም አማራጭ የለም። ካልሆነ በስተቀር ግን ከጦርነት ማቆም አችልም። ይህ ህዝብ ደንዝዟል። በቃ ካልዘረፈ አይሆንለትም። ለምዷል። በየስብሰባው የሚቀበላት 500-600 አበል አሳምኖታል። ከዛ ተለይቶ መኖር የሚችል የመሰለው አይደለም። ስለዚህ ፖለቲከኞችን እምቢ ማለት አይችልም ይህ ህዝብ በቀላሉ። ልብ ያለህ ግን ልብ በል። ከጦርነት ራስህ አድን። ቤተሰብህና ልጆችህንም አድን። ቅሬታ አስቀር። ለንስሐ እግዚአብሔርን ለማሰብ። ዛሬ ያለው አካሄድ ሁሉ ግን የቆሸሸ ነው። አንተ ለምን ለነሱ እድል ትሰጣቸዋለህ? ጦርነት አይሆንም እያልክ እየተጃጃልክ ነገ ጦርነት ሲሆን እነሱን ፍራቻ ዓይንህን ታውረ ለምን ወደ ጦርነት ትሄዳለህ? ዛሬ ስለ ራስህ ወስን። ማድረግ ያለብህን አድርግ። ከነሱ ጋር እንዳልሆንክ ንገራቸው። ነገ አይነኩህም። ህዝቡ እኮ ዛሬ የተታለለው በራሱ መወሰን አለመልመዱ ነው። ካሁን በኋላ በትግራይ ህዝብ መሃል ለሚደረግ ጦርነት ሁላ ለእናንተ በትግራይ ህዝብ መሃል ላላችሁ ጳጳሳትና ካህናት ወዮላችሁ። የንስሐ ጊዜ ስትሰጣችሁ ንስሐን አልሰበካችሁምና ይቅርታን አልሰበካችሁምና የእግዚአብሔር ፍቃድን ለህዝቡ ለትውልዱ አልተናገራችሁምና ይልቁስ ካሁን በኋላ የሚደረገው ጦርነት ጳጳሳትና ካህናት ሳይቀር የተሳተፉበት ጦርነት ምን ሊሆን እንደሚችል ሳስብ በጣም የጨነቀኝ ነው። ዛሬ የትግራይ ህዝብ ከእግዚአብሔር ጋር የሚያስታርቅ፣ ሰይፍን የሚያወግዝ፣ መስቀልን የሚያስብ፣ ሰላምና አንድነትን የሚመክር የለውም። መስቀልን የሚያስብ ካህን የለም። ካላችሁ ለምን አታወግዙም? ሰይፍ ይልቁስ ትግርኛን ተገን አድርጋችሁ መስቀል ይዛችሁ በትግራይ ህዝብ መሃል ገብታችሁ በትግርኛ በመስቀል ስም ፖለቲካን እየሰበካችሁ ነው። አዎ የትግራይ ህዝብ ምንም ስለ ክርስቶስ የሚያውቀው የለም። ቢያውቅ ኑሮማ በእናንተ አይታለልም። በትግራይ ያሉ ገዳማት ሁላ ከሮማ መጥተው ነው የገነቡት እኮ። ቋንቋ ተገን አድርገው አይደለም፣ መስቀልን አስበው ነው። እናንተ ግን ዛሬ ቋንቋን ተገን አድርጋችሁ ለጦርነት ተሰለፋችሁ፣ ለጥፋት ተባበራችሁ። የእናንተ አካሄድ ዛሬም ትናንት ላጠፋችሁ ስህተት ይቅርታ ጠይቃችሁ ስህተታችሁ ህዝቡ ከሚያውቅ ይልቅ ህዝቡ ይለቅ ነው። ትናንት እናንተ በተሳሳችሁት ስህተት በእናንተ ጦስ የኤርትራ ወታደር መጥቶ የትግራይ ህዝብን ምን እንዳደረገ አሮጌ ብርድ ልብስና ጃሪካን ሳይቀር እንደዘረፈ ሁሉም ያውቃል። ታዲያ ዛሬ ምን ተገኝቶ ነው የኤርትራ ወታደር ይጠብቀናል እያላችሁ ህዝቡን የምታታልሉት? ጳጳሳት ሆናችሁ
ከኢትዮጵያ ይልቅ ኤርትራ ትሻለናለች የምትሉ ዛሬ የትግራይ ሕዝብ ጳጳሳትና ፖለቲከኞች በፈጠራችሁ ስህተት ዙሪያው ሁሉ በጦር ተከበዋል፣ በጠላት ተከበዋል። ጠላት የወለዳችሁ ግን እናንተ ጳጳሳትና ፖለቲከኞች ናችሁ። እንዴት ጥፋትን ልትመክሩ አንድ ሆናችሁ? እንዴት ከናንተ መሃል እግዚአብሔርን የሚያስብ ጠፋ? የትግራይ ሕዝብ ምንድነው የበደለው? ይሄን ያህል እርግማን እኮ ነው። ዛሬ የትግራይ ሕዝብ ከእግዚአብሔር ጋር የሚያስታርቅ ሰላምና አንድነት የሚሰብክ ሰው የለው። ከዚህ በላይ ምን እርግማን አለ? በእናንተ ስህተት ያለ ቅሬት ልታስቀሩን እኮ ነው። ጎበዝ፣ መሬት እኮ የሚጠቅመው ሰው ሲኖር ነው። ዛሬ ሕዝቡ ከዛም ከዝም እያጣላችሁ እያባላችሁ ጨረሳችሁት እና መሬቱ ለማን ልታረጉት ነው? የእናንተ ዓላማ አልገባኝም። የሰውኛ ዓላማ ፖለቲካ ራሱ አይመስለኝም። ክርስቲያንን ከምድረ ገጽ ማጥፋት የሰይጣን ዕቅድ ነው። እናንተ ራሳችሁ ለእግዚአብሔር ስላላስገዛችሁ፣ እግዚአብሔር በእናንተ ላይ ስላልሰለጠነ፣ እናንተ ራሳችሁ ለእግዚአብሔር ስላላስገዛችሁ፣ አዎ ሰይጣን እናንተን እንደፈለገ እያደረገ ነው። ክርስቲያንን ለማጥፋት ሰይጣን ዕቅዱን እያቀደ ነው። ወያኔ የለምና የትግራይ ሕዝብ በአብይ ይበደላል? በፍጹም። አብይማ በመጣበት ይመለስ ነበር። ዛሬ እናንተ እጃችሁ ወደ እግዚአብሔር ብትዘረጉ፣ ነገር ግን አብይን ፍራቻ ከኢሳይያስ ጋር የምትወግኑ ከሆነ ትናንት ከአብይ ጋር ሆኖ እንዳጠፋችሁ ዛሬ አብይም ከሌላው ጋር ሆኖ ከኢሳይያስ ጋር አብሮ ያጠፋቸዋል። እዛ ምንም ምክርና ዕቅድ የለው። አካሄዳችሁ ሁላ የስንፍና ነው እና ዛሬ ማድረግ ካለባችሁ ለትግራይ ሕዝብ የሚጠቅም ስህተታችሁ ይነገር፣ ይታወቅ። ለሁሉም ይቅርታ ጠይቁ። ላደረጋችሁ ጥፋት ይቅርታ ጠይቁ። የትግራይ ሕዝብ ከዚህ በፊት ይኖረው እንደነበር ኑሮው ይቀጥል። መሬቱ ምን ያደርግለታል? ሕዝቡ አልቆ መሬት ምን ያደርጋል? መሬት ልታድኑ ዛሬ ሕዝቡ ከጨረሳችሁ ምን ዋጋ አለው? ስለዚህ ሕዝቡ መሬቱም ተወስዶም ቢሆን ዛሬ ለክርስትናው ይኑር። እናንተ ግን በምትሄዱት አካሄድ ሁላ ለመሬትም ለሕዝብም አይጠቅም። ምንም ይዛችሁ አትቀሩ።